ዛሬ ደግሞ ኬንያ ናሽናል ሙዚየሙ ተገኝተናል። ጋይስ እባብ ሊይዝ ነው። ዋትስ ጉድ ጋይስ እንዴት ናችሁ? ዛሬ ደግሞ ኬንያ ናሽናል ሙዚየሙ ተገኝተናል። ናይሮቢ ናሽናል ሙዚየም። በዚህ ሙዚየም የተለያዩ አርቶችና እንዲሁም ስኔክ እባብ ይገኛል ማለት ነው። ስኔክ ፓርክ ነው የሚባለው በዋናነት ገብተን የተለያዩ አይነት የእባብ ዝርያዎችንና ውስጥ ያሉ ደግሞ ሌሎች ነገሮችን እናያለን። እንሂድ። እሺ ጋይስ አሁን ወደ ውስጥ ገብተናል። ለኢንትራንስ እስካሁን ድረስ ምንም አልከፈልንም፣ ግን አይ ቲንክ ክፍያ ይኖረዋል ብዬ አስባለሁ። ወደ ውስጥ እዚህ ጋር የተለያዩ የዳይኖሰር ስዕል አለ። የጠፉ እንስሳቶችን መሰለኝ እንትን ለማለት የፈለጉ ትልቅ የዳይኖሰር ሐውልት ይታያል። እዚህ ጋር በጣም ግድንግር ነው፣ የራሱን ሳይዙን ነው የሚያክል። እዛ ውጭ ደግሞ ነጭ ቱሪስቶች ምናምን ይታዩኛል፣ ሌሎች የሚጎበኙ ሰዎች። እዚህ ጋር ደግሞ ምን እንደሆነ አልገባኝም፣ ግን የሆነ እናትና ልጅ ይመስላሉ፣ ካልሆነ ደግሞ ሁለት እንስቶች አሉ ማለት ነው። ግን አንደኛዋ ተለቅ ያለች ነች፣ እናትና ልጅ ይመስላሉ። ያኛው ግን ኬንያ ናሽናል ፓርኩ እዛ ጋ ነው። ስኔክ ፓርኩም ወደ ውስጥ ከገባን በኋላ እንደምናገኘው ነው የነገሩን። ኢማጂን እዩት ጋይስ፣ ይሄን ዳይኖሰር ግዝፈቱ በስመ አብ በጣም 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 ግዙፍ ነው። ኖርማሊ ዳይኖሰር ራሱ በፊት ላይ ይሄ ካከለ በጣም በጣም ትልቅ ናቸው ማለት ነው። ብዙ ሰዎች እየወጡ እየገቡ ይታየኛል። ይህ ማለት በጣም ብዙ ሰው አለ ማለት ነው የሚጎበኝ። እዚህ ጋር ደግሞ የሆነ አርት ይታያል። እንደዚህ በከለር የደመቀ ነገር ምንድነው? የእነሱ ባህላዊ ነገር ነው ይሄ የምታዩት። በቃ ይሄ ቀለም የነሱ ባህላዊ ነው ማለት ነው። እዚህ ጋር ደግሞ የሆነ ሰውዬ ምንድን ነው ያዘው? እዚህ ጋር ብቻ የሆነ እንስሳ አለ፣ ጦጣ የሚመስል ነገር። ከዛ የሆነ ነገር በእጁ ይዟል። ምን እንደሆነ አልገባኝም። ሊማታ ነው የሚመስል ነው እንደዚህ ማለት ነው። ግን እዚህ ጋር ዌልካም ቱ ናይሮቢ ስኔክ ፓርክ ይላል። እዚህ ጋር ነው ዋናው እኛ ማየት የፈለግነው ነገር። የተለያዩ የእባብ ዝርያዎችን ኮብራ እባብን ጨምሮ የተለያየ የእባብ ዝርያዎችን ነው ማለት ነው የምናየው። ይመቻችሁ። እዚህ ጋር እንደምታዩት እንደገባነ የቅርጻ ቅርጽ መሸጫ ወይም ደግሞ ማሳያ ቦታ አለ። እዚህ ጋር ወንድ ነው፣ እዚህ ጋር ደግሞ ሴት ትመስለኛለች እና ባህላዊ ልብሳቸውን ለብሰዋል። እዚህ ጋር ዌልካም ቱ ኬንያ ይላል። ዌልካም ቱ ክራፍት ካራቫና ኤልቲዲ ይላል ማለት ነው። እዚህ ጋር የዝንጀሮ ምስል አለ፣ እዚህ ጋር የዝሆን ምስል አለ። እዚህ ጋር ደግሞ በተመሳሳይ የእነሱን ባህል የሚያሳይ እንስትና ወንድ አለ ማለት ነው። እዚህ ውስጥ ላይ ደግሞ ባለፈው እንዳየ ነው የተለያዩ የእነሱን ባህላዊ ነገር የሚያሳይ መሸጫ አለ ማለት ነው። ከዛ ውጭ ጋይስ እዚህ ጋር ኢንትራንስ ይመስለኛል። ለኢንትራንስ ፊ ኑረው አይኑረው አላውቅም። ለማንኛውም እስቲ ወደ ግቢው ጋር ዞር ዞር እንበልና ከዛ እንመጣለን። እዚህ ጋር ላይት ይመስለኛል ማታ ላይ የሚበራ የተለያየ ቀለማት ያለው ላይት አለ። ከዛ እዚህ ጋር ደግሞ ሙዚየም ኬንያ ኮንዚን ኮንስትራክሽን ምናምን ይላል። እዚህ ጋር ፊት ማርኬት ኢንተሪ። እዚህ ጋር ደግሞ አይ ቲንክ የምትፈልጉትን ነገር የሚገዙበት ነው። ስናክ ነገር ከፈለጋችሁ አይስክሬም ምናምን የምትጠቃቀሙበት ካፌ ነው ማለት ነው። ወጣ ስንል ደግሞ ወደዚህ ኢትስ ሬስቶራንት ያ ኦኬ። ጋይስ ይሄ ሬስቶራንት ነው። ወደዚህኛው እንሂድና ደግሞ አገኘን ካልሆነ ግን እዛ ጋር ይመስለኛል መግቢያው። ዝም ብለን እዚህ ጋር ዞር ዞር እንበል ብዬ ነው። እንደምታዩት ነው ቢልዲንጉ ያምራል። እዛ ጋር የተለያዩ አርቶች አሉ። የሆነ የተለጣጠፈ እኛ ድሮ ሞዛይክ እንደምንሰራው ማለት ነው። ከዛ ውጭ እዚህ ጋር ሬስቶራንት ነው መሰለኝ እዚህ ጋር ያለው። በተመሳሳይ በጣም ብዙ ነጮች አሉ። በጣም ብዙ ቱሪስቶች ነው ያሉት። አብዛኞቹ እዚህ ያሉት የሚታዩ ቱሪስቶች ናቸው። ኤኒዌይስ ይህንን ይመስላል። ይህ ደግሞ ሬስቶራንት ነው። አሁንን እየፈለግኩ ያለው እባቦቹ ያሉበትን ቦታ ነው። እባቦቹ ያሉበትን ቦታ በየት በኩል እንደሆነ አላውቅም፣ ግን ጀስት ዞር ዞር እንልና እባቦቹ ያሉበትን ቦታ እንፈልጋለን። እዚህ ጋር የተለያዩ የአፍ ዝርያ አሉ ማለት ነው። ባቶች፣ የሌሊት እንትን ወፎች ምናምን አሉ። እዚህ ጋር ዌልካም ቱ ይሄ ሬስቶራንት ነው። ሄሎ ሞስት ዌልካም ቴንክ ዩ አሳንቴ እዚህ ጋር ሬስቶራንት አለ ማለት ነው።
ሬስቶራንት እንደምታዩት የእነሱን ካልቸር የሚያሳይና ከዛ በተጨማሪ ደግሞ ተፈጥሯዊነቱን ያለቀቀ ነው። እዚሽ ጋር ቁጭ ብላችሁ የተለያዩ ፎቶዎችን ምናምን የምትነሱባት ስፓት አለች። እዚሽ ጋር ደቅ ብላችሁ ፎቶዎችን ምናምን መነሳት ትችላላችሁ። በጣም ወደ ላይ ስታዩ ራሱ ቪው ግሪን ነው፣ በጣም የሚያምረው። ከዛ በኋላ ወደዚህ ስንሄድ ወደ ሬስቶራንቱ ስንሄድ እዚህ ጋር የተለያዩ አይነት ሀገር ቡናዎች አሉ። የተለያዩ አይነት እሽግ ቡናዎች ይታዩኛል። መግዛት የምችሉት ይመስለኛል። ይሄንን 250 ግራም በተለያየ ግራም አለ። እዚህ ጋር አይስክሬም መስሪያዎች አሉ፣ ለአይስክሬም የሚያገለግሉ ማለት ነው። እዚህ ጋር ኮፊ ቡናዎች ምናምን ከፈለጋችሁ ጋይስ። ወደዚህ ደግሞ ላይ ግሪን የሆነ ቦታ አለው። አይ ቲንክ ስኔክ እንትን ናይሮቢ ስኔክ ፓርክ እዛ ጋር መሰለኝ ስኔክ ፓርክ ካልተሳሳትን። ግን እዚህ ጋር በጣም የሆነ ግሪን የሆነ ስፓት አለው ከሬስቶራንቱ ጎን ማለት ነው። እንደምታዩት ብዙ ካፕልም ሆነው ካልሆነ ብቻቸውንም እዚህ ጋር አሪፍ አየር ያገኛሉ። ግሪን የሆነ ቦታ ላይ እዚህ ጋር መናፈስ ይቻላል ማለት ነው። አሁን ደግሞ ወደ እባቡን ፍለጋ እንሄዳለን። እባቡን የምናይበት ቦታ በዋነኝነትን የሚመጣው ይህን ለማየት ሳይሆን የተለያዩ የእባብ ዝርያዎችን ለማየት ነው። የሆነ ቪዲዮ ላይ እንዳየሁት ከሆነ ኢቨን በጣም መጠጋት ትችላላችሁ። የሚያደርገውን አክቲቪቲ ምናምን ማየት ትችላላችሁ። እዚህ ጋር የተለያዩ ነገር አለ። ላይክ የአትክልቶቹ አይነት መሰለኝ እነዚህ አስቴራሲ እነዚህ ስለ አትክልቶቹ ታይፕ የሚናገሩ ናቸው። ሁሉም አትክልቶች የራሳቸው የሆነ ታይፕ አላቸው ማለት ነው። ስምም አላቸው። እዚህ ጋር ወደ እባቡ ወዳለበት ቦታ እንሄዳለን። እዚህ ጋር የቤቱ ካርታ አለ። አጠቃላይ ቤቱ ምን ይመስላል የሚለውን እዚህ ጋር በትንሹ ሆኖ ማየት ትችላላችሁ። እዚህ ጋር የሚታየው እሱ ነው። ከዛ ውጭ ደግሞ እዛ ጋር አይ ቲንክ የእባቦቹ ምናምን እንትን ይመስለኛል ሰገራ ምናምን ነገር። እዚህ ጋር ደግሞ የሆነ ድንጋይ የሚመስል ነገር አለ። ምንድን ነው? ሰገራ መስሎኝ ነው በከርቀት ሳይሆን። እዚህ ጋር ድንጋይ አለች። ስትሮማቶሊክ ፎሲል ሮክ፣ ይሄ የአለት እንትን ነው ማለት ነው። ስባሪ የዚህ ስትሮማቶሊክ ይባላል። ሌላ ደግሞ እዚህ ጋር የተለያየ የእነሱ እንትን የሚያሳይ ቅርጻ ቅርጽ አለ ምናምን ነገር ከመግባታችን በፊት ነው። እዚህ ጋር ደግሞ አለ የሆነ እንትን ነገር ምን እንደሆነ አልገባኝም። እዚህ ጋር የሆነ ቅርጽ አለ፣ እዚህ ጋር አይን አለው፣ እዚህ ጋር ጥርስ አለው ምናምን ነገር ይሄን አለ ማለት ነው። ከዛ ውጪ ኢንትራንስ ነው ይሄ የምንከፍልበት። ወደ ስኔክ ፓርኩ ስንሄድ የምንከፍለው ነው። ለሲቲዝን ምን የሚያስከፍሉት 200 ብር ነው። ሲቲዝን ካልሆናችሁ ግን 1200 ብር ነው። ሲቲዝን ነን ብለን ለመግባት እንሞክራለን። ልክ እንደ ጅራፍ ሴንተሩ ካልተሳካልንም ከውጭ አይታይት አድርገን እንመጣለን። ይመቻል። አሁን ለኢንትራንስ ከፍለን ገብተናል። ግን የከፈልነው ምንድነው? ለዜጋ በሚከፈለው ዋጋ ማለት ነው 200 ብቻ ነው ማለት ነው የከፈልነው። እዚህ ገና እንደገባነ ምን አለ? ኤሊ አለ፣ ፓንኬክ ይባላል ኤሊው እና እዚህ ውስጥ አለ። ሰውየው ውሃ ውስጥ አድርገው እዚህ ጋር አስቀምጠውታል ማለት ነው። በዚች እንትን ያሳዝናል። ብቻ እዚች ውስጥ ብቻ መኖሩ። ከዛ ውጭ ደግሞ እዚህ ጋር የስኔክ አይነቶች አሉ። ኮመን ሮምባቢክ ኢግ ኢተር ይባላል። ይሄ እንቁላል ነው ማለት ነው የሚበላው። ከዛ በኋላ ኤፌለር ስኔከር ዊዝ ኤ ስሞል ሄድ ዳትስ ጋይስ ይሄ እንትን ነው የሚበላው። እንቁላል ተመጋቢ የሆነ ስኔከር እባብ ነው። ጸባዩ እዚህ ጋር አለ። ሀቢቱ ምን አይነት እንደሆነ ምናምን ስለሱ የሚገልጹ ጽሁፎች ከዚህ ጋር አሉ ማለት ነው። ከዛ ውጭ ደግሞ እዚህ ጋር አለ ብራውን ሃውስ ስኔክ ይባላል። እንዲህ አላየሁትም ነበር ጋይስ። እዚህ ጋር ራሱ እባቡ እዚህ ጋር አለ ማለት ነው እንደሚታያችሁ። ይህንን ይመስላል። ይሄ እንቁላል ተመጋቢው እባብ ይህንን ይመስላል ማለት ነው። እዚህ ጋር ደግሞ ሌላ አለ። ምን ይባላል? ይሄ ደግሞ ብራውን ሃውስ ስኔክ ይባላል። ብራውን ሃውስ ስኔክ ደግሞ ሚዲየም ሳይዝ ነው ያለው። ሳይዙ ሚዲየም ነው የሚባል። ከዛኛው ትንሽ ገዘፍ ይላል። ሁለት ናቸው፣ 3 አሉ እዚህ ጋር ብራውን የሚታያችሁ ከሆነ አላውቅም። ብራውን ሃውስ ስኔክ የሚባሉት እነዚህን ይመስላሉ ማለት ነው። ሲያስፈራሩ መንካት ሁሉ የሚቻል እነዚህ እዚህ ጋር ምንም የለውም፣ ነጭ ነገር ነው። ግን እዛ ጋር ነው፣ በዛ ውስጥ ይታያል። እዛ ውስጥ ነው ያሉት ጋይስ። በስመ አብ 3 ናቸው መሰለኝ። እነዚህ ደግሞ 3ቱም አንድ ላይ ቅልል ብለው አንድ ላይ ተጠቅልለው ነው ያለው። እንዲህ እዚህ ጋር ማህለል ይላል። እዛ ጋር 3 አለ፣ እዚህ ጋር ደግሞ 1 አለ ማለት ነው። በአጠቃላይ ወደ 4 አሉ የአንድ አይነት ዝርያዎች ማለት ነው።
ገና ከመግባታችን 4 አይነት የእባብ ዝርያዎችን አይተናል። ከዛ ውጭ ደግሞ ወደዚህ እንኳን ምንም አይነት ነገር ያለ አይመስለኝም። እሱ ሌላ እዚህ ጋር እንግባና እዚህ ጋር ሌላ ሙዚየሞች አሉ፣ እባቦች ያሉበት አሳዎች ምናምን የሚታዩበት አለ። እዚህ ጋር ደግሞ እስኪ እንግባ። እዚህ ጋር ደግሞ የተለያዩ አይነት የአሳ ዝርያዎች ነው ያሉት። እነዚህ እንደምታዩቸው በጣም ነው የሚያምሩት። በስመ አብ ከለራቸው በጣም ነው የሚያምረው። እዛው መኖሪያቸው ምናምን እዚህ ጋር ተሰርቶላቸው ሴንስ ያደርጋል። ምንም ሴንስ አያደርጉም። እኛ ውጭ ላይ እንዳለን ምንም በቃ ወፍ ኤኒዌይስ በጣም ነው የሚያምሩት እነዚህ። ከዚህ ውጭ ደግሞ እዚህ ጋር በቃ በቲቪ የምናያቸው እንዳለ አሉ እዚህ ጋር ማለት ነው። በቲቪ የምናያቸው አሳዎች እዚህ ጋር አሉ። እችኛዋ ሴንስ ታደርጋለች አትሊስት ትንሿ። ሌሎቹ በቃ እያያቸዋቸው ነው ጋይስ፣ ይከተሉናል ምናምን ነገር። ብዙ አይነት ነው ያሉ፣ ከለራቸውም የተለያየ ነው እና ደግሞ በጣም ብዙ ታይፕ ብዙ አይነት እንትን ነው ያሉ እና እዚህ ጋር ይጽፋል። ፕሮሃቢትድ የሚባል አለ፣ አኳሪየም የሚባል አለ። አኳሪየም እና ፕሮሃቢትድ መሰለኛል እና እዚህ ጋር ፎቶአቸው አለ። ምን አሳዎች እንዳሉ እዚህ ጋር ፎቶአቸውና ስማቸው አሉ ማለት ነው። አይ ቲንክ ወደ 6 በላይ 7 8 9 በጣም ብዙ አይነት አሳዎች ነው እዚህ ብቻ ራሱ ያሉ ማለት ነው። ከዛ ውጭ ደግሞ እዚህ ጋር እንዳትነኩት ይላል። ግላሱ አይነካም ማለት ነው። ጀስት እንደዚህ ነው የሚታየው። እዚህ ጋር ደግሞ በፊልም የምናውቀውን አሳ ነው የሚመስል። ያን እንደዚህ አይነት ከለሩ አለ ደመቅ ይላል እንጂ ያኛው እና በቃ ላይክ በውሃ ውስጥ በናሽናል ጂኦግራፊ የምታዩትን አሳዎች በሙሉ በትንሹ እዚህ ጋር ማየት ትችላላችሁ። ሳይዛቸው አነስ ብሎ ማለት ነው። አብዛኛው በናሽናል ጂኦግራፊ የምናያቸው እዚህ ጋር አለ እና ደግሞ ለመኖር እንዲመች ተደርጎ ነው የተሰራ። እንደምታዩት ለእነሱ እንዲመች ድንጋዩ መጥቶላቸዋል። ይሄ እንጨቱ ቅርጹ ምናምን ሳሮቹ መጥቶላቸዋል። ለእነሱም አይረብሽም ማለት ነው። ከዛ ውጭ ደግሞ ትንፋሽ ፓምፕ የሚያደርግበታል። ኦክሲጅን ወደ ላይ የሚያስወጣና የሚያስገባ እዛ ጋር ማሽን ይታየኝ። የተለያዩ አይነት አሳዎች አሉ እዚህ ጋር በጣም ብዙ አይነት አሳዎች አሉ። በተለይ ደግሞ እዛኛው ጋር ያለው በጣም ብዙ አይነት አሳዎች ናቸው። ከዛ እዚህ ጋር ደግሞ እንመጣለን። እዚህ ጋር እንኳን አንድ አሳ ብቻ ነው ይሄኛውና እዚህ ጋር ደግሞ አምባዛ የሚመስል አሳ አለ። በጣም ትልቅ እዚህ ጋር አምባዛ የሚመስል አሳ አለ። እዚህ ጋር ደግሞ ይሄኛው አሳ አለ ማለት ነው። ይሄኛውን አውቀዋለሁ በቲቪ። ይሄኛው ግን አልዞረም። አምባዛ ነው የሚመስል ወደዛ ስለዞረ ማለት ነው። ከዛ ውጭ እዚህ ጋር ያሉት ደግሞ ይሄኛውን አውቀዋለሁ። ዝርያውን ቀረሶ ነው የሚባለው በእኛ ሀገር። ሌሎች እዚህ ያሉት በቃ ሁሉም አንድ አይነት ናቸው፣ ቀረሶ የሚባሉ ማለት ነው። በእኛ ሀገር ላይም እነዚህን አሳዎች የእነዚህን አይነት አሳ ዝርያ ይታያሉ አሉ። የትኛው ብዙ ቦታዎች ላይ አሉ እነዚህ አሳ ዝርያዎች እኛ ሀገር ላይም ማለት ነው። ለነዛ አዲስ አይደለንም እኛ። ከዛ ውጭ ደግሞ እዚህ ጋር አለ። በጣም ትናንሽ ናቸው፣ ግን ደግሞ ዋሻ ውስጥ ነው የሚኖሩት፣ ድንጋይ ውስጥ እንደምታዩት ማለት ነው። በጣም ትናንሽ ናቸው። በጣም ሳይዛቸው በጣም ትንንሽ ነው እና ከዛ ውጭ ደግሞ እዚህ ውስጥ ተደብቀው ነው ያሉት፣ አይታዩንም በደንብ ራሱ። ከዛ ውጭ ደግሞ እዚህ ጋር አለ። ይሄ የምታዩት ኦክሲጅን ነው እነሱ ለመኖር የሚረዳቸው ነገር። እዚህ ጋር ማሽን አለ። ከዛ ውጭ እዚህ ጋር አሉ አሳዎች። ይሄ አሳ ደግሞ እንደዚህ የማይያዘው አሳ ነው። እንደዚህ ሲደረግ የሚያመልጠው አሳ አለ። እዛ ከትንሹ አሳ ጀርባ ያለው በዚህኛው በኩል ከትንሹ አሳ ጀርባ ያለው እንደዚህ በቃ ላይ የሆነ ቲክቶክ ላይ ምናምን ነው ያለው። በጣም ፈጣን ነው ፍጥነቱ። ሊይዙት ሲሞክሩ በፍጥነት የማምለጥ ኃይል አለው ማለት ነው። ከዛ ውጭ ዛጋም አለ። ዛጋ እንኳን የተተወ ይመስለኛል። ምንም አሳ የሚኖርበት አይመስለኝም። ምክንያቱም ከኛ ምራቅ ብሎ ነው ያለው። እዚህ ጋር ነጭ አሳ የሚባለው ነው። ይሄም ከኛ ሀገር አለ ዝርያው። ያኛው ቀረሶ፣ ይሄኛው ደግሞ ነጭ አሳ የሚባለው አይነት ነው ከኛ ሀገር። እነዚህ አሉ ከኛ ሀገር። እነዚህ የምናያቸው በሙሉ እኛ ሀገር ላይም የሚገኙ አይነት አሳዎች ናቸው ማለት ነው። አይ ቲንክ ካልተሳሳትኩ ከኛ ሀገር የሚገኛሉ። ከዛ ውጭ ደግሞ እዚህ ጋር ውሃ ውስጥ የሚገኙ ነገሮች አሉ። ይሄ ውሃ ውስጥ የሚገኝ ነገር ነው። ብዙ ቦታዎች ላይ ይገኛሉ፣ ባህር ዳርቻዎች ላይ ምናምን። ይሄን ግን አይቼው አላውቅም። ይሄኛው ስለደረቀ ነው እንጂ የሚንቀሳቀስ ይሄን አይቼው አላውቅም። እነዚህም ባህር ዳርቻዎች ላይ ይገኛሉ። እነዚህም በተመሳሳይ ማለት ነው። አሳዎችን አይተናል። እስቲ እዚህ ጋር የቀረ ከሌለ በለው። እዚህ ጋር በጣም በትልቁ ናቸው። በስም ሲያስፈራ በጣም ነው ደስ የሚሉት ጋይስ። ኤኒዌይስ እዚህ ጋር የተለያዩ አይነት የአሳ ዝርያ። ይሄ ቀረሶ ነው መሰለኝ። በስመ አብ ሲያስፈራራ። ጠጋ ብላችሁ ብታዩት በጣም ነው የሚያስፈራው ጋይስ። በጣም ትንሽ ራሱ አይመስልም። ይሄ ደግሞ በጎን በኩል ሲታይ አፍንጫው እንትን የሆነ ነገር ነው ምናምን። በጣም ነው የሚያስቀው ቅርጹ ይሄኛው ማለት ነው። ከዛ ውጭ እነዚህ ደግሞ በከለራቸው የሚያማምሩ ናቸው። እነዚህ ከለራቸው ከታች ያሉት እነዚህ ደግሞ ከለራቸው በጣም የሚያማምር አይነት አለ።
እነዚህ በቃ አጠቃላይ የአሳ ዝርያዎች ያሉት የአሳ ዝርያዎች ይመስለኛል። ከዚህ መጠው ለእነሱ የሚመች ተደርጎ ተሰርቶ እኛ እንድናያቸው ቀርቧል ማለት ነው። ወደዛኛው ሂደን ደግሞ ሌሎች የአሳ ዝርያዎችን እናያለን። እዚህ ጋር በተመሳሳይ እዚህ ጋር አለ የእነሱ የአሳ ዝርያ ስራቸውን የሚናገር አለ እዚህ ጋር የአሳ ዝርያዎች ማለት ነው። እዚህ ጋር በተመሳሳይ የተለያዩ አይነት የአሳ ዝርያዎች አሉ። እስቲ ወደዚህ እንምጣና ሌሎችም ሰዎች እየቀረጹ ስለሆነ እየቮለጉ ስለሆነ ትንሽ ለማየት አይመችም። እዚህ ጋር በጣም ሳይዛቸው ትንሽ ነው እና ተመሳሳይ ቀረጹ። ይሄኛው ግን ፊቱ ይለያል። ይሄኛው አሳ ፊቱ ትንሽ የተለየ ነው። እዚህ ጋር ደግሞ አለ ሌሎች የአሳ ታይፖች እዚህ ጋር አሉ። እስማም እነዚህ ቢጫዎቹን በቲቪ ላይ አይቻቸው አውቃለሁ፣ በትልቆቹ ማለት ነው። እነዚህን ይመስላሉ። እነዚህኞቹ ደግሞ ያበራሉ ይሆናል ከለራቸው ሰማያዊነቱ ምናምን ወደ ላይት ሲጠጉ ድምቅ ያደርጋል፣ ሪፍሌክት ያደርጋል የነሱ ከለር ማለት ነው። ደግሞ ወደ እባቡ ያለበት ቦታ ደግሞ ሌላ በትልቁ ምናምን እናይበት ይኖራል ብዬ አስባለሁ። እዚህ ጋር እነዚህን አሳዎችንም እናውቃቸዋለን፣ በቲቪ እናውቃቸዋለን። በአኒሜሽን ሙቪ ራሱ አሉ እነዚህ አሳዎች። ነጭ እና ብላክ ነው የሚመስሉት፣ ግን ወደዚህ ቢመጡ አይ ቲንክ ነጭ እና ብላክ ነው ሰማያዊ ነው የሚባለው። ይሄ ብሉ ብላክ እና ነጭ ማለት ነው። ከለራቸው በጣም በብዛት ነው ያሉት እዚህ ጋር። በጣም ግን ወደ ላይት ወዳለበት ቦታ አይፈልጉም እነሱ፣ ጨለማውን ነው የሚፈልጉት። ወደ ጨለማው ነው ተጠግተው ያሉት ማለት ነው። እዚህ ጋር ደግሞ በትንሽ ሳይዞች ምናምን አሉ። ይህንን ይመስላል አሳዎች ያሉበት ቦታ። ወደ ሌላ የእባብ ዝርያዎችን ቅድም ካየናቸው በተጨማሪ ካገኘን ደግሞ ዞር ዞር ብለን እናያለን። እዚህ ጋር ደግሞ ሌሎች ትልልቅ በዛ በኩል ያሉት አነስ ያሉ ነበሩ። እነዚህ ደግሞ በጣም ግዙፍ የሆኑ እባቦች ነው የሚገኙ። እዚህ ጋር ምን እንደሚያክል በቃ ይሄ ሪፍሌክት እያደረገባችሁ ሜይ ቢ ለእናንተ ላይ ይታያችሁ ይችላል እንጂ በጣም ግድንግድዬ በጣም ትልቅዬ በጣም እባብ ነው ማለት ነው። እንደምታዩት ይሄ በጣም ግድንግድዬ የሆነ እባብ ነው። ወደዛ እንሂድና ደግሞ ሌሎችን እናያለን። ይሄኛው ግን ኮብራ እባብ አይደለም፣ ግን አይኑን ከፍቶ ነው ያለው ማለት ነው። እዚህ ጋር ደግሞ እንደምታዩት ይሄኛው ላይክ ኮብራ እባብ አይደለም፣ ግን ጭንቅላቱ በጣም ጥቅጥቅ ያለ ነገር ነው። በቃ ላይክ የሆነ ነገር ትልቅ ነገር እየዋጠ የምናየው አይነት እባብ ነው እዚህ ጋር ያለ። እኔ ግራ የሚገባኝ ምንድን ነው የሚመግቧቸው እዚህ ጋር አይጥ ምናምን የሚሰጣቸው ወይንስ ምንድን ነው የሚመገቡት የሚለው በጣም ነው ግራ የሚያጋባ። ኢንዌስ እንደምታዩት ነው። ይሄ በጣም ትልቅዬው እባብ ነው ማለት ነው። ከዛ እዛ መጨረሻ ላይ ደግሞ ሜቢ ካለ እንጂ ነውና ከሌለ ደግሞ ባዶ ይመስለኛል። ይሄኛው ግን ካለ ቼክ እናድርግ እስኪ። ጋይስ እዚህ ጋር አለ። ይህን ነው ስዕሉ በምስሉ ላይ የምትመለከቱት እባብ። ቤቱ ይሄ ነው፣ ግን እያየነው አይደለም። ሜቢ የለም ይሆናል ወይንም ደግሞ አላውቅም። ብቻ ግን እየታየን አይደለም። ለማንኛውም ይህን ይመስላል ስኔክ ፓርኩ። እዚህ ጋር በዚህ መደዳ ያሉት ሶስቶቹ በጣም ትልልቅ የሆኑ እባቦች ናቸው። በዛኛው መስመር ያሉት ደግሞ በጣም አነስ ያሉ የእባብ ዝርያዎች ናቸው ማለት ነው። ገና አልጨረስንም። ወደዚህም አለ አይ ቲንክ ብዙ አይነት የእባብ ዝርያ ሳይኖር አይቀርም። በለው እኔ ጨረስን ብዬ ነበር። እዚህ ጋር ይሄን በእኛ ሀገር አርጃን ነው የሚባሉት እነዚህ ናቸው። እነዚህ አርጃን ነው የሚባሉት። ሰውን አይጎዱም። አይ ቲንክ እነዚህ ይባላሉ በጅራታቸው ምናምን ቆርጠው ነው የሚጥሏቸው ይባላሉ፣ ግን ሰውን አይጎዱም። እዚህ ጋር ደግሞ ሌላ የእባብ ዝርያ አለ። ቦታው ሰፋ ተደርጎ ነው የተሰጣቸው ማለት በጣም ትልቅ ቦታ ነው ያለው። እዚህ ጋር እንደ ሌሎቹ ታሽጎ አይደለም ያለ፣ ውሃ የሚጠጣው ነገር አለለት። እዚህ ጋር ሳር ቦታ አለው፣ ግሪን ቦታ ምናምን። ሜቢ እባቡ ካላያችሁት እዛ ጋር ነው ያለው። እዛ ጋር ከመኖሪያ ቤቱ ታች ማለት ነው። እዛ ጋር ያለው እባቡ ነው ማለት ነው። ብቻውን መሰለኝ አይ ቲንክ። ከዛ እስከ መጨረሻው ድረስ ያለው እባብ ነው። በዚህ በኩል እንዳለ እባብ ነው። እየዞርን እናየዋለን። ሌላ ደግሞ እዚህኛው ቤት ነው የሚኖረው አይ ቲንክ። እዚህኛው ጋር ሌላ አይነት የእባብ ዝርያ። ይሄ ደግሞ መንጠላጠልኝ። በስመ አብ ጋይስ፣ እንዲህ ምንድን ነው የሚያክለው?
እንደዚህ አይነት ዘንዶ ነው የሚባለው። ይሄ እባብ አይሆንም። እንደዚህ አይነት ዘንዶ አይቻለው መተለቁ በስማ። እዛ ላይ ደግሞ መንጠላጠል ይወዳል መሰለኝ። ዛፍ እንደዚህ ቁጥቋጦ እንደዚህ የሚጠቀለልበት ምናምን ነገር ተሰርቶለታል። ግን በጣም በቃ እስካሁን ድረስ ካየነው ከዛ ጀምረን እባብ ይሄ ነው ትልቁ። ይሄ በጣም ትልቅዬ ነው። ይሄ ትልልቅ እንስሳ ራሱ መዋጥ የሚችል ነው የሚመስለኝ ይሄ ማለት ነው። እና እዚሁ ጋር መመገቢያውም አለ የሚጠጡም ነገር አለ ማለት ነው። ሶ ወደዚህ ደግሞ እንመጣና እናያቸዋለን። እነዚህ ደግሞ ውሃ መሬት የማይወዱ መሰሉኝ። እዚህ ጋር ምንም ነገር አይታየኝም እስካሁን ድረስ። እዚህ ጋር ያለ አይመስለኝም እባብ። ሜቢ ካለም ተደብቋል ማለት ነው። እዚህ ጋር ምንም እየታየኝ አይደለም። እዚህ ጋር ቲንክ የለም መሰለኝ። ሶ እዚህኛው ጋር እንምጣና እዚህኛው ጋር በኋላ እንመጣለን። እዚህ ጋር ደግሞ በስመ አብ ሲያስጠላ ጥቁር ነው በጣም እባቡ። እዛ ላይ የሚጠጣው አለ ምናምን ነገር፣ እዚሁ ጋር ሳር የሚንጠላጠልበት ምናምን ነገር አለ። ነው እዚህኛው ጋር ያለውን እንየው አንዴ ብለው። እዚህ ጋር ደግሞ ከላይ ተንጠልጥሎ ነው ያለው የሚታያችሁ ከሆነ። በስመ አብ እንጂ ጋይስ ስንት አይነት የእባብ አይነት አየን፣ ግን እስካሁን ድረስ ያነ ነው ትልቁ። የሚያስጠላው ደግሞ ይሄ ነው በቃ ጥቁር የሆነ ነገር ነው ይሄ ነው ማለት ነው። ሶ እኛ ብቻ ሳይሆን በጣም ብዙ ሰው ስላለ ወረፋችን እየጠበቅን ነው የምናየው ማለት ነው። እዚህ ጋር የት አለ? እዚህ ጋር ደግሞ እዚህ መሀል ላይ ነው መሰለኝ ያለው ይታያችኋል። ከዛፉ መሀል ሜቢ የሚታያችሁ ከሆነ ከቅጠሎቹ ከግንዱ መሀል ላይ ነው ያለው የሚታይ ከሆነ አላውቅም። ሶ እዛ ጋር አለ በደንብ ላይ ይታያችሁ ይችላል። ከዛ እዚህ ጋር ደግሞ ያለው እባቡ የት ጋር ነው? ከላይ ነው ያለው ጋይስ። እዚህ ጋር ደግሞ በዛኛው በኩል ማለት ነው። ከላይ በዛኛው በኩል ነው ያለው የሚታያችሁ ከሆነ አላውቅም፣ ግን በጣም ብዙ አይነት አንድ አይነት ነው የሚመስሉ። እዛ ላይ ያያችሁትን እዚህ ጋር እያያችሁት ነው የሚመስላችሁ፣ እየተደገኑ ነው የሚመስላችሁ፣ ግን አይደለም። የተለያየ አይነት የእባብ ዝርያ ነው ያሉ ማለት ጋይስ። እንደምታዩት ይሄ በቃ ሄደንጃውን ምላሱን እየወጣ ምናምን ወደኛ እኛን ሲሄድ ምላሱን አውጥቶ ለመንደፍ ይሞክራል ማለት ነው። እና አይ ቲንክ ይሄኛው አደገኛ ሳይሆን አይቀርም። እዚህ ጋር ደግሞ በቃ የተለያዩ አይነት የእባብ ዝርያዎች አሉ። ባልና ሚስት መሰሉኝ ሁለት ናቸው አንድ ላይ ቁጭ ያሉት እና እነዚህ አይንቀሳቀሱ። እስካሁን ካየሁት ደግሞ ቅልብልቡ ይሄ ነው በቃ። ይሄ ቅሌታም ነው፣ ሰውን ይጠጋል ምናምን ይላል ምናምን ነገር። እነዚህ ደግሞ አርፈው ቁጭ ያሉ ናቸው። እዛው ቦታቸው ጋር ራሱ አይንቀሳቀሱም። ሚስትየውና ባልየው ተራርቀው ነው ያሉት። እዚህ ጋር ደግሞ እዚህ ጋር የታለ ፈልገን እናገኘው። ግሪን ነው ይሄ ደግሞ እያያችሁት ነው ጋይስ፣ አይታወቅም ራሱ። ይሄኛው አረንጓዴ ነው እባቡ። ከዛ ፉል ላይ ነው የሚሆነው ቅጠሎች ጋር ምናምን ነው መሰለኝ የሚሆነው። ግን ይሄኛው አይ ቲንክ አርቲፊሻል ነው የሚመስለኝ ዛፉ ቅጠሉ ማለት ነው። ምን እንደሚበላ አላውቅም፣ ግን ይሄኛው ግሪን የሆነ እባብ ነው ማለት ነው። ወደዚህ ደግሞ በትልቁ የታጠሩ ይኖራሉ። እዚህ ጋር የለም ማለት ነው። ምክንያቱም እንዲህ ጋይስ ተመልከቱ። ይሄኛው እንሞክረዋለን። ኦኬ ጋይስ እንሞክራለን እባቡ እንደዚህ ጋይስ እንሞክራለን እባቡን። ጋይስ ያንስ እንደምታዩት እባብ ይዘናል። እባቡ አንገታችን ላይ እንደምታዩት ጥቅልል ብሎ ምናምን፣ እኛ ግን ኖርማሊ እያሸነው ነው ያለ ነው ማለት ነው። ጀስት የሚያስፈራ ነገር የለውም። ጋይስ እንግዲህ እባቡንም እንዳያችሁት ከትንሽ ፍርሃት ውጭ በጣም ደፋር ነው ከሌሎቹ አንጻር ይዘናል ምናምን። እዚህ ጋር ራቢቶች አሉ፣ ኤሊ አለ፣ እዚህ ጋር ጥንቸል አለ። ኤሊዎች የተለያየ ዝርያ ኤሊዎች አሉ ማለት ነው። እንደምታዩት ዙሪያውን በሙሉ ኤሊ ያለ። ከዛ ውጭ ደግሞ እንሰት የምትባሉ እቺ ከለር የምትቀያየረው አለች። ከለር የምትቀያየረው እንሰት የምትባለው እንሰት መሰለኝ እስስት ቴንክ ዩ እስስት የምትባለዋን ከለር የምትቀያየረው ሂደን እንይዛታለን ማለት ነው። አሁን ያለነው ቦታኒክ ጋርደን ነው። እዚህ ቦታ ደግሞ ምንድነው ካፕል ሆናችሁ ምናምን ስትመጡ በተለይ አሪፍ ጊዜ ታሳልፉበታላችሁ። እንደምታዩት ብቻችንን ከወፍ ድምፅ ውጭ ሌላ ድምፅ ራሱ የለም። ከዛ ላይ ደግሞ በጣም ግሪን ነው። እኔ እንጃ ቦታው በጣም ነው ደስ የሚለው። ላይክ መንፈሳችሁን ነው የሚያድስላችሁ። ብቻችሁን ጊዜ ለማሳለፋችሁ ከፈለጋችሁ፣ ራሳችሁን ለማዳመጥ ከፈለጋችሁ ምናምን በጣም ይሄኛው ቦታ በጣም አሪፍ ነው። ላይክ እንዲህ በጣም ነው ደስ የሚለው። ጫካ ነገር ነው ግን ሰው ሰራሽ ነው። ጫካ ቀለል ያለ ጫካ ነው። ወክ ስታረጉ ምናምን የወፍ ድምጽ ብቻ ይሰማችሁ። እዚህ ጋር ቁጭ ብላችሁ መመሰጥ ነው በቃ ያለባችሁ እናንተ። ይህንን ቦታም በዚሁ ስኔክ ናይሮቢ ስኔክ ስትመጡ
ስኔክ ሴንተር ስትመጡ ይህንን ቦታ ቼክ አድርጉ። እንደኔ ተመሰጡ። ይመቻችሁ። እዚህ ጸጥ ያለ ቦታ በተጨማሪ ደግሞ ወደዛ ፏፏቴ ነገር ይታየኛል። የሆነ ውሃ ወንዝ ወይ ደግሞ ምን እንደሆነ አላውቅም። ወደ ታች እንሂድና እዛ ጋር ያለውን ወንዝ እናየዋለን ማለት ነው። እንዴ ጋይስ በጣም በቃ በጣም አሪፍ ቦታ ነው። ኬንያ ላይ ካሉ ፕራይሱ አፎርዴብል የምትገቡበት ሁለተኛ የምታዩት ነገር ለየት ያለ ነው። ብዙ ነገሮች ይታያላችሁ። እዛ ላይ ደግሞ መንፈሳችሁን አዲሳችሁ እንደኔ መመለስ ትችላላችሁ። የሆ ድምፅ መሰማት ተጀመረ። በስመ አብ እንዲህ ጋይስ በለው። እዚህ ጋር ወንዝ አለ ማለት ነው። የሚገርም ወንዝ ነው። በዚህኛው እንሻገራለን ጋይስ ከቻልን በግንዱ በምታዩት ግን እንሻገራለን። ኑኑ በዚህኛው በኩል እንሻገር። በስመ አብ ጋይስ ይሄ ኤክስፒሪየንስ ኤክስፒሪየንስ ነው። ተመልከቱ እንግዲህ ተመልከቱ። አሰው ሲያዞር ያዞራል፣ በጣም ያዞራል። ጋይስ እንዴት አባቱ እንደሚያምር በጣም ነው የሚያዞረው። ኤኒዌይስ ጋይስ እዚህ ቦታ መጣችሁ ፈታ ማለት ትችላላችሁ። ለኢንትራንስ የከፈልነው 200 ብር ብቻ ስለሆነ ይህ ከዛ በላይ የሚገባዋል። በጣም የሚያምር ቦታ ነው። ቼክ አድርጉት ይህንን ቦታ። የዛሬው ቪዲዮአችን ይህንን ይመስል ነበር። በስኔክ ፓርክ የነበረን ቆይታ። ሌሎች ነገሮች ካሉ ደግሞ በሌላ ቪዲዮ እንመልሳለን። ይመቻችሁ።